ስሉ ከሰማይ አይደለም የወረደው በአንድነት ሆነ የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አልችልም። ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆኖ በምድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወክ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። ቢሮ ውስጥ ለተቀመጠ የነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ፣ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ በዛን ሰዓት ለምንድነው ልክ የሆነው? ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም። በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ እንደ አሸር እያስተናገደ ነበር። ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው። ለኔ ስለሆነ ግን ስተት ሆኖ ታየ። ታግዷል በመትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው። ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ። ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች እውቅና መስጠት ባትችሉም አትሊስት ሰውን እንደ ሰው ማክበር፣ ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። መልእክቴን ሳጠቃልል በአገር ውስጥና ከሀገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት። ከካውንስሉም በኋላ ትቀጥላለች። በዚሁ አጋጣሚ እንዳውም ከፊታችን እሁድ ከጠዋቱ 12 ሰዓት ጀምሮ ድንቅ ፕሮግራም አለ። እያንዳንዱ ሰው ቤተሰቦቹና ጓደኞቹን ጋብዞ በዚህ ፕሮግራም ይገኝ። ወንጌል ይቀጥላል፣ እኛም እንቀጥላለን። በሚቀጥለው ጊዜ እንገናኛለን። በመላው ዓለም ሆናችሁ መልእክቴን ያዳመጣችሁ ሰላምና ጸጋ ከሁላችሁም ጋር። ለመወሰንም ለማገድም እኔ እዛው መገኘት አለብኝ። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት ሁለት መስመር በጻፍከው ሐሳብ ላይ መዝገብ ቤት ያለውን ማህተም ወስደህ መጥተህ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት እጋፈጣለሁ። በካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉ እኔን ፈልጎ አልመጣም። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት ፈልጋለሁ መዝግቡን ብዬ የተመዘገብኩት እኔ ነኝ። እንዳደመጣችሁት ነው። ተኩላው ሲነካኩት ማንነቱን ገልጧል። ደብቆ የኖረው ነገሩ ደብቆት አይደለም፣ ግን ብዙዎች ደብቀውለት ያኖሩለትን ማንነቱን መግለጫ ምናምን ሲሰጡ ነካ ነካ ሲያደርጉት ማንነቱን፣ ጥፍሩን፣ ጥርሱን ብዙ በጎችን የክርስቶስ የሆኑትን ምስኪኖች የዘነጣጠለበትን በፈውስ ስም በተአምራት ስም ገንዘብ ሲሰበስብበት ሰዎችን የሐሰት ትንቢት ሲያጠግብበት የነበረውን ማንነቱን አሁን ገልጧል። ካውንስሉ ጥርስ የሌለው አንበሳ ይሁን ጥርስ ያለው አንበሳ የምናይበት እድል ነው። ከዚህ በፊት መግለጫ ሰጥታችኋል።
ዓለማዊ ሚዲያ ሁሉ ላይ መግለጫ ሶሻል ሚዲያውን ሞልታችሁታል። በመገናኛ ብዙሃን ላይ እንደ ዜና አሰራጫችኋል። ይሄ ድምጻችሁ የአንበሳ ይመስላል። ይህ አንበሳነታችሁ ድምጽ ብቻ ይሁን ወይም ጥርስ ያለው አንበሳ ትሆኑ የምናይበት ሁኔታ ነው ተፈጠረው ማለት ነው። መጽሐፍ ሲናገር ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩን የሚቆልፍ ባለ አእምሮ ይመስላል ይላል ምሳሌ 17 ቁጥር 26 ላይ። ይጩፋ ከዚህ በፊት ዝምታው ጠቢብ ቢያስመስለውም ሲናገር ግን አላዋቂነቱን በአደባባይ ያስመሰክራል። ይመስላል እኔ ነኝ ካውንስሉን ያቋቋምኩት ይላል። ካውንስሉ እንግዲህ ሲቋቋም የራሱ የሆነ ህገ ደንብ አለው፣ መተዳደሪያ ደንብ አለው። ከመተዳደሪያ ደንቦቹ መካከል አንዱ ደግሞ የካውንስሉ አባል የሆነ ማንኛውም አባል በዛ ላይ ፈርሞ የወሰደው መተዳደሪያ ምን ይላል? ቁሳቁስ መሸጥ አይቻልም፣ በፈውስ ስም በተአምራት ስም ጨው መሸጥ፣ ዘይት መሸጥ፣ ጨርቅ መሸጥ አይቻልም፣ ሰውን ምዕመንን መበዝበዝ አይቻልም የሚል መተዳደሪያ ደንብ አላቸው። የካውንስሉ አባል ነህ ማለት ፍቃድ ወስደሃል ማለት ያንን መተዳደሪያ ደንብ ላደርግ ለዚህ ልገዛ ብለህ ፈርመሃል ማለት ነው። እኔ በሌለው መወሰን አትችሉም ብላል። ሁለተኛ አላዋቂነትህን ልንገርህ። ካውንስሉ ሲቋቋም ራሱን የቻለ ዋና ሰብሳቢ፣ ምክትል ሰብሳቢ፣ ዋና ፕሬዝዳንት፣ ምክትል ፕሬዝዳንት ብሎ የህግ አካል ያለው የስነ መለኮት ክፍል ያለው የስነ መለኮት ክፍሉ እዛም እዚህም ያሉ ሐሰተኛ ነቢያትን አክተልትሎ ወይም አግበስብሶ የያዘ ቢሆንም አስተማሪዎች፣ የስተት አስተማሪዎች፣ የስተት ሐዋርያት፣ የስተት ነቢያትን ሁሉንም የያዘ ቢሆንም ቅሉ ግን ሲቋቋም እንደ ህጋዊ አካል እነዚህን ሁሉ ያሟላ መሆኑ የታወቀ ነው። በዚህ ኃላፊነት ውስጥ ደግሞ አንተን ምክትልም ዋናም ፕሬዝዳንትም ሰብሳቢም አድርጎ የመረጠህ የለም። ስለዚህ የህግ ክፍሉ፣ የስነ መለኮት ክፍሉ፣ የትምህርት ክፍሉ ተሰብስቦ መረጃ ሲቀርብለት ከግራና ከቀኝ አጣርቶ ይሄ ጉዳይ ህገ ደንባችንን የተላለፈ ነው ሲልና ሲወስን እነሱ ብቻ ተሰብስቦ ዋና አመራር ላይ ያሉ ሰዎች ውሳኔ መወሰን ይችላሉ። አንተ መተህ ውሳኔው አላግባብ እንደሆነ ማስረዳት፣ ማብራራት፣ ማስረጃ የላችሁም፣ ምንድነው ማስረጃችሁ? ዘይት አልሸጥኩም፣ እንደዚህ አላደረኩም ብለህ ማቅረብ ትችላለህ። ግን ወተህ ቴሌቪዥን ስላለህ ብቻ በሚዲያ ላይ ወተህ እናንተ ማናችሁ ያለኛ ካውንስሉ የለም እኔም ካውንስል ነኝ የሚል ገንዘብ ያደለበው ትዕቢተኝነትህን የሚያሳይ መግለጫ ግን መስጠት አትችልም። ምክንያቱም ከካውንስሉ ፍቃድ የወሰድከው ራስህ መተህ እንደሆነ በዚህ ንግግርህ ተናግረካል። ራስህ መተህ የወሰድከው እኮ ከሰላም ሚኒስቴር ሙሉ ጉዳዩ ለካውንስል ስለተሰጠን አንተ ብቻ አይደለም፣ አብያተ ክርስቲያናት ሁሉ እዚህ ካውንስል ውስጥ ገብተዋል። ምክንያቱም ሰላም ሚኒስቴር ከዚህ በፊት ለየትኛው የሃይማኖት ተቋም ፍቃድ ይሰጥ ነበር። አሁን ግን ሰላም ሚኒስቴር የነበረውን ኃላፊነት ሙሉ ለሙሉ ምን ወስዶታል? ይሄ ካውንስል ወስዶታል። አማራጭ የለም። ሰላም ሚኒስቴር ማደስ አትችልም። ፍቃድህን፣ የአገልግሎት ፍቃድህን እዚህ ካውንስል ውስጥ ነው ማደስ፣ መለወጥ፣ ማሻሻል የምትችለው። ስለዚህ የሆነ ፌቨር እንዳደረክላቸው መናገርህ ሁለተኛ አላዋቂነትህን የሚያሳይ ነው። ሌላው ደግሞ ካውንስሉንና
እዛ ውስጥ ያሉ አንዳንድ አመራሮችን ነጣጥለክ ለማቅረብ የሄድክበት መንገድ አስቂኝ መንገድ ነው። ከፋፋይ መንገድ፣ ሰይጣን የሚጠቀመው መንገድ ማለት ነው። እዛ ውስጥ አንዳንዶች አላችሁ ካንሰር ሆናችሁ ብለው ሁሉ ስፔሲፊክ በሆነ መንገድ የሆኑ ሰዎች ላይ ጣት እየጠቆምክ ነው። ካንሰር የሆናችሁትን እቋቋማቸዋለሁ እጋፈጣቸዋለሁ እያልክ ነው። ምን ልታደርጋቸው አስበህ ነው? መጋፈጥ ምን ማለት ነው? አንድ መጽሐፍ ቅዱስ የያዘ ሰው መንፈሳዊ ነኝ የሚል ሰው መጋደሌ ከስጋና ከደም አይደለም የሚል፣ በእርግጥ መንፈሳዊ አይደለም ልባድ ወላይክ ላይ ያደረከው መከለያክ በግ ቢመስልም ውስጥ ግን ተኩላ እንደሆነ ትምህርትም ልምምድህም ያጋልጥሃል። እጋፈጣቸዋለሁ እያልክ በከባድ የሆነ ነገር እየታዘብኩኝ ነው። ዛሬ ቲክቶክን እየተመለከትኩ ያለ አንድ የላይቭ ቤት ውስጥ ገባሁ። ከዛም እዩ ጩፋን ደግፈው ካውንስልን ሲሳደቡና በካውንስል ሲሳለቁ በጣም አዘንኩኝ። ሌላም ቤት ስገባ ደግሞ ትልልቅ ቲክቶከር ናቸው አስተማሪ ናቸው የምንላቸው ሰዎች ካውንስልን ደግፈው እዩ ጩፋን ሲሰድቡ ሰማን። አንድ ነገር በደንብ እንድታውቁ ፈልጋለሁ። በዚህ ሰጣገባ ውስጥ የሚከብር ጌታ የለም። በዚህ ሰዓት የወንጌል አማኞች እኛ ሁላችንም መጸለይ እንጂ ጎራ መያዝ በእኛ ያምር። በዚህ የሚከብር ጌታ የለንም። በጌታ የማያምኑ አሕዛብ ይህን ነገር ሲያዩት እዩ ጩፋን ጴንጤዎች ሰደቡት ብለው አያጨበጭቡ። ጴንጤዎች ካውንስልን ተቃወሙ ብለውም ደግሞ አይደግፉን። በዚህ ሁሉ ነገር ውስጥ ግን የሚነሳው የክርስቶስ ስም ነው። ያመነው ጌታ በእኛ ድርጊት አይሰደም። ሁላችንም እንጸልይ። በምንበረከክበት ጊዜ ይህንን ርዕስ በጌታ ፊት እናቅርብ። ይህንን ችግር እግዚአብሔር ራሱ እንዲፈታው እንማጸን። ወዳችኋለሁ። ተባረኩልኝ። ነብይ